አንቺ የጠነባችሽ ወልዶጣይ ለቤታ ማናጀር ሁኛት እየፈለገች ነው ማናጀር ለምን ትፈልጋለች ክፍያ ሳከፍል እኔ ኦሬዲ ሆኜላት የለን ምን ነው የምትፈልገው ነው ንቀት ነው ሌላ እየፈለገች ነው ሆ ወልዳ ቆጥላ ደሞ ጭራሽ ሁለት ልጅ ነው አላት የተባለው ትላለች አላት ብለሽ በእርግጠኝነት መረጃ አታወሪም እንዴ ማሜ ሁለት ልጅ አላት ነው የተባለው መረጃ ካለሽ አላት ብሎ ነው የሚወራው እሺ አላት ተብሎ ነው የሚወራው ያ ማሜና ቤታ ታታባርጉ ልጅ እኮ ነው ያላት አንዱ አላመነችም እንዳሉ ማለት ከዚህ የማስልቹ ነው ቆይ አሳረኛው ያጋል ያሳው ነግሮኛል አሳረኛው ሁለት ልጅ ነው ያላት አንዱ ትልቅ ልጅ ነው ያላት አይደል አሳረኛው ሁለት ልጅ ነው ያላት አንዱ ትልቅ ልጅ ነው 19 ምናምን አመት ይሆነዋል ባጃጅ ወንድምየው ገዝቶለት ባጃጅ ይሰራል ትንሹ ደግሞ ኦቲዝም ታማሚ ነው ከቤት አይወጣም ዳይፐር ነው የሚጠቀመው ለከረለ ዳይፐር ነው የሚጠቀመው ኦቲዝም ታማሚ ነው ምስኪን እንትን ይፈልጋል ታሩ ራሱ ልጆቹ ሳንቲም ቢሮ ዝም ብላችሁ አስቡት የጉቺ ልጅ አድጎ ሾፌርነት ተምሮ የባጃጅ ሾፌር ነው ድሬዳዋ ላይ የባጃጅ ሾፌር አሪው ማንንም አሳረኛው እንዳንተ በኑሮና በስሜትና በወንድ ማለት ወንድነታችንን ሉዝ በማድረግ አሳራችንን የበላን ነው እንደሚመስል you think this ገብቷል አንድ የአይምሮ በሽተኛ እንደሆን ካነገር ልንገር ኦቲዝም በሽተኛ ነው ልጅ አልኩ ኦቲዝም በሽታ አይደለም ኦቲዝም በሽታ አይደለም ክስተት በተፈጥሮ የሚመጣ እንዳንተ ኑሮ አሎም ብሎ አሳራችንን የበላን ቁጭ ብለ አንተ ቢሆንልህ አሁን ከትንሽ ጊዜ በኋላ አብደ አረን ትበላለህ እንደገና ቁጭ ብለ በማንከያ ያነሳ ኮስተር ብለ ላው ላይ የሆነ ነገር መረቅ እየጨመርክበት ትበላለህ ምክንያቱም ዝም ብዬ ሳይ ካወራር ራሱ ስታወራ ራሱ ምራቅ እንደዚህ ያልክ ነው የምታወራ ምራቅ ብቻ ነው የምታመነጭ ምራቅ ብቻ እንደዚህ አይነት ቃላቶችና እንደዚህ አይነት ጭንቅል ወሬዎች ለማውራት ማሰብ አይጠበቅ ምራቅ ብቻ ምላስ እንዳይደርቅ ከከንፈር ጋር እንዳይጣበቅ ብለህ ነው የምታወራ እንዳንተ አይነት ወንድ እናቴ ትሙት ይሆነት እቃህን እንደዚህ በስንደዶ እንደዚህ ነበረ ማገላበጥ እንደዚህ የለም እቃ ለምን ስለማይነቃነቅ ስለማይቆም ምናምን ሽንትን ልሸና ስትል የለም በሆነ ስንደዶ እንደዚህ ታረጋዋለህ እንዴት አስተኛዋል ያንተ እቃ ለብቻ ኦቲዝም ነው በነገራችን እቃ ለብቻ ሌላ ነገር አይደለም እቃ ኦቲዝም ይዞታል የኦቲዝም እንትን ተጠቂ እቃ እቃ ብቻ አነጋገር ነው ይሄን ነገር ውሸት ነው ውሸት ከሆነ ከፍታ አሳይ እቃዬ ኦቲዝም አይደለም ካልክ ከፍታ አሳይ show us ሳያዩ ያመኑ ብዙአን ናቸው ይላል እኛ ብዙአን አይደለም ወሬኞች ነን ሚዲያ ልቃን show us your የኦቲዝም ተጠቂ የሆነው እቃ ብቻ ነው ኦቲዝም ተጠቂ በነገራችን ሌላው ላንተ ምንም አያስፈልግ ምራቃ ምንጭ ቤስት እንደናንተ አይነት ወንዶችን እናቴ ትሙት ዘይት ግዛ ብዬልክ ዘይት መቼ ግዛ አልኩ ሽንኩርት ነው ያልኩ ያልኩ ገበያ ነበር ማመላለሳችሁ እግዚአብሔር በጣም አነስተኛና ጥቃቅና ምናምን ማይንዶች የቪያግራ ጉሊ ሻጮች ነበር ማረጋቸው ገበያ ላይ ሰው ድንችና ሽንኩርት ይሸጣል ቪያግራ እንደዚህ ቆልለ
በ5 ብር እያልክ እንድትሸጥ ነበር ማረግ። ይሁንት ልቃሚ ነፍጣ ከምራቅ በስተቀር አይምሮ ምንም የማያመነጭ ልጋጋ በጄኔራል ነው እንደዚህ አይነት ወንዶችን እንደዚህ ምጠላቸው። ይሄንን የምልህ ለጉቺ ብዬ አይደል፣ ይሄ ስለሆነ ነው ማንነት። እሺ ልቃ ወገቡን ሲደክመው እንትን ቀበቶ ከሌለው እኮ የራሱን ዕቃ ነው አጣጥፎ እዛው ላይ ጠቅልሎ የሱሪ ማሰሪያ ነው የሚያደርገው። ምክንያቱም እንደዚህ ይሆን የለም የእውነት ሽንቱን ሊሸና የክብሪት እንጨት አስደግፎ ነው እንጂ ሰውነቱ ላይ እግሩ ላይ ነው የሚሸናው። ገባች? ይሄ የጨርቅ ሱሪ ሲለብስ ሱሪው ላይ ያንጠባጠበ ሽንቱን የተንጠባጠበ የተግማማ ባስ ላይ ሲወጣ ነጩ ላይ የዞረ እፍ የሚሉት እንደዚህ አይነት ወንዶች ነው። በነገራችን ላይ ሺት ነፍጣ ቁጭ ብለ ነገር በማሳደድ ችጋራም ሆነ የተቀደደ ካልሲ ረጅም ካልሲ ትገዛና ስሰፋው አጭር አድርገ ስጨርሰው ደግሞ የቤት ሞልወያ ታደርገዋል። አለመጣ you're like this አንተም ውጭ ሀገር ነው ያለው ተብሎ ፎቶ ግድግዳ ላይ ተለጥፏል ሀገር ቤት አይደል? ልቃሚ አጋሰስ ሲያስጠላዚ በሽቲያ። እኔ ደግሞ በጣም ነው የምጠላው እንደዚህ አይነት ወንዶች። እንግዲህ እኔ እንደ ልፍስፍሶ እንደምንቀው የለኝም። በነገራችን በጣም ነው የምንቃቸው። የኔ ህይወቱ ስለገባዋል በአጠቃላይ አልወዳቸው። ጃፒ ስማ፣ ልጅ መሳደብና ያለበትን ነገር ማውራት ዲፍረንት ነው። ልጆቻችን ስለምናሳድግ አይደል እንዴ ሊታነቁ ቢቀሩ ያ ልጃችሁ ወልዳችሁ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ፣ እኔ የምወዳቸው ልጆቼን ክርስቶስ ነው። በጣም ተንኮለኛ ነሽ። የት ሄደች ይኸውልሽ እኔ የቤታን ስም ሜንሽን አታርጊ። ይኸው ኪዳነ ምሕረትን ነው የምልሽ። ቤታ አንቺን ምንም አላደረገችሽም። ምንም ነው ከቤታ ጋር በሰሪ ይልሽ በሰለጠና ነው ጌሙ ሊጀመር ሲል ታስታውሽ ከሆነ ቤታ አንቺ ቤታ ጉቺ ቤት ተቀምጠናል ነበረ። ነበር አይዝልሻል። ደውላ እኮ ቅናት ሊገላት ነው በሌላ አካውንት ሞልጭልኝ ጌሙ ሳይጀምር ስደብልኝ ነበር ስትለኝ የነበረው ትዝ ይልሽ ከሆነ አንቺ እንደውም ለኔ ሳይሰጠኝም እንደ ምናምን ስትይ አላሽሟጠችም። ለቤታ ጊፍት ሰጣ። የዛን ቀን ነው የጀመረችው እንዴት ተጣሉ ማለት ነው። የዛን ቀን እግዚአብሔርን ፈቀደች ነው እንዴ ለኔ ተንኮል የለባትም ቤታ። ለምን ማለት ነው ቤታ ገስማማ ቢቲ ነው ለማስቀረት የተነሳቻው ፊቷ ራሱ ምን እንደሚመስል ቆሳስሎ በሴክስ የበዛባት ሴት ነች። እኔ ማለት ሁለቶችን ተጣላቸው አይደለ? ክርስቶስን ነው የምልህ። ሚካኤል አባቴ ልጄን ይንጠቀኝ ምዬ ነው የምነግርህ። ክርስቶስን ነው የምልህ። ሰርጀሪ የት ዳ ነው እየተፈለገች ነው ስላት ፍሎሪዳ ሄዳለች አይ ቲንክ ልትሰራ ነው መሰለኝ አለችኝ። እንደዚህ ብላ ክርስቶስን ነው የምልህ። እኔ አልዋሽም። የት ሄደች ስላት ፍሎሪዳ ነው የሄደችው አይ ዶንት ኖ ምናምን ብላ እንደዚህ በቃ ሜሴጅ ነው የሰጠችኝ። ዛሴ ፍሎሪዳ ደግሞ እየተሄደ እንደሚሰራ ይታወቃል። አያችሁ ተንኮላ ያያችኋል። አያችሁ አጃው ሴጣን ተሳጂን ከካካ እኛን ታረቁ ስትሉ እኛ አሁን ጉቺ የምንጠይቅሽ ጥያቄ ይሄን ነገር ብለሻል የእውነት እንድትመልሽልን እንፈልጋለን። ሲሪየስ ቶክ ይሄን ነገር ለምን ሚካኤልን ልጆቼን ኢንሳይ ምናምን ጂኒ ቡቱ ስላለች ጥያቄ ምልክት አይምሯችን ላይ ይሆናል። የእውነት ጉቺ ልትሰራ ቤታ ልትሰራ ፍሎሪዳ ሄዳለች መሰለኝ ብለሻል። ማልሰጭናለሽ የእውነት ጉቺ ያ ኢዚ አላረገው ኮል ጉቺ ወይ በራሷ ፔጅ ወይ እዚህ ራሷ ስትመጣ አክቲቭ ስትሆን ማለት ያ ጀስት ግን አድርሱልኝ ያ ከቤታ ጋር አይደለም ጠቢያው አሁን ከዚህ ሽባታም ጋር ነው ጠቢያ ከዚህ ታሮ ጊቲቼ የጠነባችሽ ወልዶ ጣይ ወልዳ እኮ ጥላ ደግሞ ጭራሽ ያኔ ቤታ የምትጫወት ጊዜ ጉቺ ቤት ሆነን ነበር አለ ሰፖርት ስናረግ የነበረው ትዝ ይልሻል አላት። ያኔ ጉቺ ደውላ ስደብልኝ ስትልህ አንተ ማን ነው የምትሉት? አሳረኛው ነው ልቃሚው የምትሉ ሰው አንተስ ምን መለስክላት?
ማሜና ቤታ ቤተሰብ ጋይስ ታብተቡ እንጂ ሃይ የኔ አይተበተብም፣ አያሳዝንም፣ አይባረክም የቤት እኔ እኮ ሰው ተብተብ አድርግ ጊፍት ላክ ሲል ነው ትዝ የሚለኝ እኔ ራሱ አንዱ አላመነችም እንዳሉ ለባጃታ ማለት ከዚህ የማስልቹ ኖ ቆይ አሳረኛው ያቃል ሌላ ሰው ነግሮኛል። አሳረኛው ሁለት ልጅ ነው ያላት፣ አንዱ ትልቅ ልጅ ነው ያላት አይደለ? አሳረኛው ሁለት ልጅ ነው ያላት፣ አንዱ ትልቅ ልጅ ነው 19 ምናምን ዓመት ይሆነዋል። ባጃጅ ወንድምየው ገዝቶለት ባጃጅ ይሰራል። ትንሹ ደግሞ ኦቲዝም ታማሚ ነው። ከቤት አይወጣም። ዳይፐር ነው የሚጠቀመው። ልክ አይደለም? ዳይፐር ነው የሚጠቀመው። ኦቲዝም ታማሚ ነው። ምስኪን እንትን ይፈልጋል። ታሩ ራሱ ልጆቹ ሳንቲም ቢሮ ጃፒ ጃፒ ስማ፣ ልጅ መሳደብና ያለበትን ነገር ማውራት ዲፍረንት ነው። እሺ የትኛውን ፓርት ነው ያሰማሁት? ግን ብዛቱ እኔ ጋር ያለ እስቲ ተርሴ የኛውን ስለቤታ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ፣ እኔ የምወዳቸው ልጆቼን ክርስቶስ በጣም ተንኮለኛ ነች። የት ሄደች ይኸውልሽ እኔ የቤታን ስም ሜንሽን አታርጊ። ይኸው ኪዳነ ምሕረትን ነው የምልሽ። ቤታ አንቺን ምንም አላደረገችሽም። ምንም ነው ደግሞ ከቤታ ጋር በሰሪ ጌሙ ሊጀመር ሲል ታስታውሽ ከሆነ ቤታ ጉቺ ቤት ተቀምጠን አልነበረ? ነበር እዚህ ልሻል ደውላ እኮ ቅናት ሊገላት ነው በሌላ አካውንት ሞልጭልኝ ጌሙ ሳይጀምር ስደብልኝ ነበር ስትለኝ የነበረው ትዝ የሚልሽ ከሆነ አንቺ እንደውም ለኔ ሳይሰጠኝም እንደ ምናምን ስትይ አላሽሟጠችም። ለቤታ ጊፍት ሰጣ። የዛን ቀን ነው የጀመረችው እንዴት ተጣሉ ማለት ነው። የዛን ቀን እግዚአብሔርን ተንኮል የለባትም ቤታ ፊቷ ራሱ ምን እንደሚመስል ቆሳስሎ በሴክስ የበዛባት ሴት ነች። ሁለቶችን የተጣላኋቸው አይደለ? ክርስቶስን ነው የምልህ። ሚካኤል አባቴ ልጄን ይንጠቀኝ ምዬ ነው የምነግርህ። ክርስቶስን ነው የምልህ። ሰርጀሪ የት ዳ ነው እየተፈለገች ነው ስላት ፍሎሪዳ ሄዳለች። አይ ቲንክ ልትሰራ ነው መሰለኝ አለችኝ። እንደዚህ ብላ ክርስቶስን ነው የምልህ። እኔ አልዋሽም። የት ሄደች ስላት ፍሎሪዳ ነው የሄደችው። አይ ዶንት ኖ ምናምን ብላ እንደዚህ በቃ ሜሴጅ ነው የሰጠችኝ። ዛሴ ፍሎሪዳ ደግሞ እየተሄደ እንደሚሰራ ይታወቃል። አያችሁ እሷ ሚካኤልን ብላ ነው አይደለም ምላ ይሄን ነገር የነገረችን። ጉቺ ምላ ይሄን ነገር እንዳላለች ትነግረናለች። የእውነት ጉቺ እኛ በሰው ጭንቅላት ውስጥ ቤት ተከራይተን አይደለም የምንኖረው። እኛ በሰው ሳምባ አይደለም የምንተነፍሰው። እንትና እንደዚህ አትልም እንትና እንደዚህ ትላለች ብለን እርግጠኛ የምንሆን። ለዛ እሷ ሚካኤልን ልጆቼን ኢንሳይን ብላ ምላይ ነገር ከነገረችን ጉቺ ምለሽ ትነግሪናለሽ። ምላሽ ትነግሪናለሽ፣ እናምናለን። 4 ነጥብ። አንድ ጥያቄ ያዙልኝ። እሺ ጋይስ አንድ ጥያቄ ያዙልኝ። አንድ ቆይ ስለ ቤት አስተናገረ ነበር። ቤታ ማለት ነው አንቺን አጠላሽም። ይሄው ልጄን ነው የምልሽ። ቤታ አጠላሽም። ይሄን ሁላ ነገር የምታቀነባብረው ጉቺ ናት። ትዝ የሚልሽ የምታሰድብሽ ከዚህ እንደወጣሽ ልጄን ነው የምለው። ቤታ አትጠላሽም ብሎ ጋይስ አንድ ነገር ልጠይቃችሁ። እንትና ትወድሻለች እና ትጠላሻለች ለማለት አሁን በልጅ መመሃል አለበት? በሰው ልብ ውስጥ ቤት ተከራይቶ ነው የሚኖረው? በሰው ጭንቅላት ውስጥ ነው የሚኖረው? አያችሁ፣ እንደዚህ አይነት ወንዶችን እናቴ ትሙት ቆለጣቸው ላይ ኮዳ አይደለም፣ ኮዳ በጣም ትንሽ ነው። ጀሪካን ነበር ማንጠልጠል ጋይስ። እግዚአብሔር ጀሪካኑን ግማሽ አሸዋ ትሞላዋለህ፣ ግማሽ ላው ላይ ውሃ ሞልተ ታሸክመዋል። እዚህ ላይ አይደለም በእቃው ሂድና ለእንትና ቀብለው ትላለህ። እቃው ላይ አስራ ኮዳ ወያኔ በጣም ደግ ነበር ለካ ጋይስ፣ ደግ ነበር ጋይስ። እነዚህን ኮዳ ነበር እንጂ ጀሪካን ማንጠልጠል። እቃው በስነ ስርዓት ወንድ ካላረገው ቢያንስ እቃ አመላላሽ ለምን አይሆን? የእውነት
ወንድነቱን ካልገነባለት የወንድ ልጅ ዕቃ መላላሽ ውሃ ቀጂ ነው መሆን ያለበት። ከወንዝ ውሃ ትቀዳና ይሄንን ውሃ ለትያስከለ አድርስ ትለዋል ዕቃው ላይ አስራ አሁን በወጣት ወዳታለች አትወዳትም ማለት መማሉ ልጄን ይንሳኝ ማለት የሷን ጭንቅላት የታባቱ ነው የሚያውቀው የታውቋል የታባቱ ነው የሚያውቀው ልጄን ይንሳኝ ብለው እንደዚህ ልጆቻቸውን የቶፒክ ማሞያ ያደርጉና በልጄ መጣ ይላል ሊነግድ ደግሞ ሲፈልግ በልጅ ቴክስት ሲመላለስ ምን እንደማረጋችሁ ላሳያችሁ ነው ፈልገው ቴክስት ሲመላለስ ምን እንደማረጋችሁ ላሳያችሁ ነው ፈልገው ያ እየሮጠው አይሾይ በዛ ላይ ማብራሪያ መሰጥ ከመሰላል ወንድ ኮንግለውን አልተቀመጥኩም ለማንኛውም እሺ ጉቺ አክቲቭ ስትሆኚ ወይ በራስሽ ፔጅ ላይ ምለሽ ትነግሪናለሽ አላልኩም አለ ምለሽ ትነግሪናለሽ ወይም ደግሞ ከመግባትሽ በፊት አንድ ጊዜ ላና 5 ደቂቃ ብትገቢ ደስ ይለናል ይሄ ጥያቄ የስንቶቻችሁ መሆኑን በአንድ አሳዩልኝ ፕሊዝ ይሄ ጥያቄ እኔ አሁን የጠየቁት ጥያቄ ለማወቅ የምትፈልጉ አንድ ጻፉልኝ የኔ ሐሳብ ብቻ እንዳይመስላት ምናልባት ጻፉልኝ ጋይስ ጻፉት ያ ጻፉት ለምን የኔ ጥያቄ ብቻ እንዳይመስላት እንድታ በጉቺ ያ ዛሴ ፔጅሽን ከመክፈትሽ በፊት 5 ደቂቃ ያህል መተሽ ብትነግሪ ደስ ይለናል አለበለዚያ እዛም ብትነግሪ እሺ ያ እና አይጧ ትለፍ ብለን የምንለው ነገር አንናገር ያ እመለከለሽ ነገር አለ እሱን ታይዋለሽ ነው ማየት እችላለሁ ለሱ ላከውና እሱ ይልክልኛል አሁን ማየት ሰላም ማሜ ጃፒ አንቺ ኢትዮጵያዊ ማትመስል የጋና ዲቃላ የምትመስል ሴትዮ ሰውነሽ እንዳየሻ ዞራች ነው ተመጣብሽ ገብታየው እንዴም ሷ ምን ያክላል ቅዱ ርዝመቱ አረንባታ ደግሞ አታሳፍሩን ሳይንቴነን እያላችሁ አታሳፍሩን አሁን ጃፒዬ ብለው ጋይስ እንደዛ ጌሙላ ከሱ ጋር የቀጠሮ ጌሙላ ስትጫወት አልነበረም ጉቺ ጋይስ ሚዲያ ላይ ሰው የለም እሺ ሰው ማጅሮ ደባ እንጂሩ ወንታ ከንጂሩ ለምን እንጂሩ ካንገራገራቱ በካሚል ጥቅስ ይዘ ብቻ ነው ከሰዎች ጋር ሜዳ ነው ጌም ጉቺና ይሄ ሰው ያልተጫወቱም እንዴ ባለፈው ጃፒ ነው አይደል የሚባለው ያ ከጃፒ ጋር ባለፈው አንድ ጊዜ አልተጫወቱም ጌም ከማን ጋር የተጫወተችው አንድ ቀን አልተጫወቱም he never okay ከማን ጋር ስትጫወት ያየሁት ባለፈው እሱ አይደለም ኦኬ እኔ አላውቃቸውም እኮ አያችሁ ይሄን ሰው ቤት አለመዞሬ ማላውቃቸው አማራ አይደለችም እቺ እናቷ ልታላት የማንም ከካብ ነው የሚያመጣብን እንጂ አማራ ዘር የለባትም እኔ እንደዚህ መልከጥፉ የአማራ አይቻላቅም ይቅርታ አርጉልኝ ክርስቶስ እቺ ከናይጄሪያ ማን መድባትም አይስበት ነው ራሱ አመስልም እኮ አይደለም አማራ አትመስልም ዮኒ ማኛ ተናግሮት የለ እንዴ እንደማመስል
እቺ ቦቲ እዚህም 3 ማር ለ16 ኩላ ከዛም በላይ ይገባበታል። አታባልጉን። ስሙ አሁን የሚያወራው ጃፒ ነው የሚለው ያ ተቀበል ብሏል። ተቀበል ቅመሻት ገጥመናል አፍታቻለሁ። አሁን እኔ የምናገረው ነገር ማሜ እንዲያላ እሺ ሌላ ከቤታ ብላ 10 የምትጠራቦታል። ቤታ ሰው ሁላ እንደዛ ሲወድምባት ነው ያለችው ሳትደርስላት ምናምን የምትለው ፓርት አለና ቤታ ምን ያህል ሰዎች ራሱ ሲደራረቡባት እንደነበረ ራሷ ትመሰክራለች በነገራችን ላይና ያቺን ፓርት ነው እንትን የምለው ያ እስቴት ጋር ነበር ጋርዴ ምሽት እስቲ ጉቺ ጭናት የጉቺን ትላንት ምንም የሚጠፋን ነገር የለም። አንቺማ ፎቶውን እየፈለጋችሁ አምጡት ስትይ የማይገኝ መስሎሻል? በደንብ አመጣልሻለሁ። ደግሞ ጠብቂ አመጣልሻለሁ። እማትፈሪ እማታፍሩ አንዳንድ ሰው ስትጠብሱ እንኳን አረፈሩ አደባባይ ላይ ይዛችሁ ስትመጡ እንዴ ጆኒ እኮ የሚታይ ነው። ሂጂ ፖሎጋ እዩ በጣም የሚታይ ሰው ነው የምጠብሰው። እከካም ብስብስ ውርደታም ወራዳ አቀምጥሻለሁ። ጀምር ማሜ በነገራችን ላይ የሚታይ ሰው ነው እኔ የምጠብሰው ዝና አይደለም። የውነት ጄኔራል ኖሌጅ ነው የምነግርሽ። ነበርኩኝ ሳይሆን ቁም ነገሩ ሆኖ መገኘት እሺ ያ የውነት ነው የምነግርሽ። እና በአሁን ታይም ጀስት ሉክ ዶንት ተቾች ናቸው ሁለቱም አይደል? ያ ከዚህ እድሜ በኋላ ነበር ሰው የሚያስፈልግሽ። በነገራችን ላይ ፖል ቪዛ ፈልጎ ነው የተጠጋሽ። በነገራችን ላይ እኔ አሁን ኢትዮጵያ መጣለው ቤት ሽማግሌው ቀለም ተቀብቶ አይ ላቭ ዩ ይለኛል። የሚገርምሽ ነገር ባለፈው ኢትዮጵያ ያልኩ ጊዜ የአይ ላቭ ዩ ብዛት ነው ናላይን ያዞር። ከድሮም እንደምወድሽ አታውቂም ነበር። አንድ ቀን ሳልነግርሽ ነበር የሄድሽው። ዛሬ ስላገኘሁሽ ደስ ይለኛል ያለው ሽማግሌ ያባቴ ጓደኛው ሰላም ሲለኝ አምልጥ ብዬ ሌላ ከተማ ሄድኩኝ ቤታችንን ትቼ። ያ ላስብበት ማለት ሰለች። anybody somebody ምናምን በዲ አባ አንድ አይነት ልብስ ይዘሽለት ነሽ ትዝ ይልሻል ማም? አንድ አይነት ማች ልብስ፣ አንድ አይነት ጂንስ፣ አንድ አይነት ኮፍያ፣ አንድ አይነት መነጽር ሜድን አሜሪካ ይዘሽለት ነሽ። አንድ አይነት ሽቶ፣ ይሄ ዶደራንት፣ ይሄ ተኝተን ስንነሳ ምቀባው፣ ይሄኛው ደግሞ ከነፋይም በኋላ ምንነሰነሰው ያልሽ በፖዚሽን እቃ ይዘሽ ሄድሽ። ለሱም እንደዛው ማለት ትኬትሽ ራስሽ ገዝተሽ እና ወጪ ሳይኖረው አንድ ሰው እንዴት ነው እንትን ማለት? ያ ጠበሳ ነው የሚባለው። ኖ እና ዶንት ካውንት ኦኬ። እነሱ እንዳቆጥራል የእውነት 3 ወንድ ላውጣችሁ ብል ተሰልፈው ይጠብቁኛል። አፍተር ቪዛ ወይ ምናልባት ቪዛ ነው እንዳልኩት ቪዛ ኤርፖርት ላይ ልክ እንደ ሸቃላ ሊጠፉላ ይችላሉ። ልክ እዚህ እንደመጡ ኤርፖርት ላይ ሊጠፉ አበባ ይዤ ስጠብቃቸው እነሱ ጠፍተውላ ሊጠብቁኝ ይችላል። because of ከኔ ጋር ተግባብተን አይደለም እና ባትቆጥር ዝና አይደለም። ዝና ምንድነው? ካንቺ ጋር ፎቶ የሚነሳ ሰው ሳይሆን ካንቺ ጋር ከዘራ የሚሰው መምረጥ መቻልሽ ያንቺ ብቻ ሳይሆን ግብሽን ማወቅ ይሄ ነው ኢትስ ፖይንቱ። ገብቶሻል? ያ አለበለዚያ ከማይሆን ውካታ ጸጥታ መዝናኛ ነው። ይሄም ላይፍ ነው። እሺ ያ አይ ቴል ዩ ልሻል እንትና አይ ቴል ዩ ያ ከኔ ጋር ብዙ ወንድ ፎቶ ሊነሳ ይችላል። የኔን ጠንካራነትና ደግሞ የግብ ሰው ወይም ደግሞ
ስለወደፊት የማስብ ሰው መሆኔን የሚያስመሰክርልኝ ከኔ ጋር ከዘራሚ ሰው ሳገኝ ብቻ እኔም ሾርት ሰው እንዳልሆንኩ ያስመሰክርልኛል። ገባሽ? ያ በ5 ዓመት ውስጥ 2 ወንድ ስታለቅሽ ነው የምናየው። ትናንት ወዲያ ስታለቅሽ ነበር። ትናንት ወዲያ እና እንደዚህ ነገር አታንሺ። ስታነሺ አንቺ ላይ ጥያቄ ስለሚያነሳብሽ ገብቶሻል? ያ ዛሲ ረሻለሁ። አንቺ ነሽ መዋያዬ ማደሪያዬ። ከዚህ በኋላ ሳይንቴ ነኝ። ሳይንት አራት አሰድቡ አማራን በመድኃኒዓለም እንዴ ሳይንቴ ነኝ። ኤርትራን የጠበስኩት የማይገናኝ ነገር እኮ ነው የሚያወሩት ጋይስ። እንዴ ዋስሮን ጉዙ ምንድነው የሆናችሁት? ስለኛ ለምን ሌሎቹ አያወሩም ስለ ሀገራቸው? እንዴ ምንድነው ታዲያ ከኤርትራ መጥበስ? እንዴ አጠጋጋሻቸው እንጂ ልትባያቸው ነው። አሁንም እኮ ልትባያቸው ይሄ ህዝብ ይዋ ነው። ማሜ ምን ነው ኤርትራ ሲባል ድምጽ ዝቅ አለ። ድምጽሽ በጣም ዝቅ አለ። ኢትዮጵያ ላይ በጣም አፍሽን ስከፍች ነበር። ኤርትራ ለምን እነሱ ላይ ዘጋረክሹ ድምጽሽ? because of የኤርትራ ደም ያለብህ ሁላ ኢትዮጵያ ላይ አፍን መክፈት ላይ ነው የምትመረቅሙት እንጂ ትንሽ ደም ካለብህ ድምጻችሁ ዝቅ ይላል። ይሄን አውቃለሁ። we know this። አንቺ አዘዘው የተወለድሽ የአብርሃም ኪዳኔ ወልደ ኪሮስ ልጅ ነሽ አይደል? ሙሉ ስምሽ አለ እኔ ጋር አይደል? እኔ ጋር ሳይሆን ራስሽም እህትሽም ተናግራለች። so what የጎንደር አክሰንት ያለሽ ጎንደር ላይ ስለተወለድሽ እንጂ ጎንደሬ ስለሆንሽ አይደለም። የጎንደር ህዝብ ቂጥሽን ጠርጎ ነው ያሳደገሽ። ያው አንቺ አለሌ ሆንሽ እንጂ ገብቶሻል? ሁሌ ነው የምለው። እስቲ እኔ ኤርትራ አይደለም ካለች የኤርትራን ቶፒክ እሷ ጋር ሄዱና አንሱ። እንዴት እንደምታስወርዳችሁ ላል መብታችሁ ነው። ስለ ኤርትራም ሆነ ስለ ሶማሌ ምናምን የራስን ሀገር ማስከበርም ሆነ መናቅ የራስ ፋንታ ነው። ያ እና እኔ ያልኩትን ነገር ካፍሽ ላይ ጠብቃለሁ። ምን ነው ዝቃሽ? በጣም ዝቃሽ። ለምን ዝቅ እንዳልሽ አንቺም ይገባሻል፣ እኛም ይገባናል። ምስጢር ሆኖ አይደለም። ስለ ኢትዮጵያ አፍሽን ብትከፍቺ ያለም ቂጥሽን ብትበረግጂ አፍህን ከማስፋትና ቂጥን የፍስቱላ ህመምተኛ ከመሆን በስተቀር ኢትዮጵያ ላይ ምንም አይነት ነገር ገለባ የሚያክል ነገር እንደማታነሳ ኢትዮጵያኖች ስለሚተማመኑ አፋችሁን ስከፍቱ አለም ቂጣችሁን ስትከፍቱ የማይሞቃቸው የማይበርዳቸው ዛሴት ገብቶሻል። ግን እኛም ገብቶናል፣ ጉድጓድ ምሰናል ያለው ዛሴት። በዛ እንተላለፍ እሺ። ቀጥ መቼም አገር እየጠራችሁ ስለናንተ ኤክስፖዝ የተደረገ ይመስላችኋል። ልትጠቀሙ ነው አገርን የምትጠቀሙበት። አገርን ልትጠቀሙት ስትፈልጉ ነው። ኤርትራን በመጥራቷ በጣም ተቀነቀንሽ። በኤርትራ ልትጠቀም ነው አልሽ። መጠቀም አይደለም ቂጥሽን ሁላ ሳይጠየፍ የጠረገሽን ህዝብ እንኮ አፍሽን የከፈትሽበት። ስለ እንደዚህ አይነት መጠቀምና ውለታ ትንሽ ቢገባሽ ማለት ነው። ገብቶሻል? ያ ቋንቋውን አክሰንቱን ምኑን የሰጠሽን ማህበረሰብ ራሱ አፍሽን ትከፍችበት የለም። ከኤርትራ ወለድኩ ከኤርትራ ከወለደች ኤርትራ ወለደች። ሰው ሲያገባና ሲጋባና ሲፋቀር ዘራይ ጅናይ በአካባቢሽ ያለውን ሰው ላይ ነው ሁሌ አይንሽ የሚያርፈው። እዛ ሴት ከወለደች ወለደች። አንቺ የወለደሽን አባትሽን አለ እንደ የምትክጂው የወለደሽ መካድ አይደለም ምስጥር አለ እንደ የምታረጊው። ምክንያቱም በጎንደርነት ያዋጣል ብለሽ ስላመንሽበት። ደስ የሚለው ነገር ግን ጎንደር ደደብ እንደማይፈልግ እያሳየን ያለው በነገራችን ላይ ካንቺ የበለጠ የሚጠቅመውን ይመርጣል። ካንቺ የበለጠ ቤታን ይመርጣል። ካንቺ የበለጠ ማነው መማርን ይመርጣል። ምክንያቱም አንድ ትክክለኛ ጎንደርነት ሁለት ለአንድ ቀን ሆነ ለሁለት ቀን ለጎንደር ህዝብ ትቆማለች። ገብቶሻል? ያ ዛሴት አንቺ የተምታታብሽ ነሽ። ኤርትራዊነት ልናገር ወይስ ጎንደርነት የሚለው
ወስዋስ ላይ ነው ያለሽ። ወስዋስ you are on ወስዋስ mood። ወስዋስ ማለት ታውቂያለሽ? ወስዋስ ምን ነው የሚባለው? ወስዋስ ጋይስ ወስዋስ I don't know ወስዋስ ምን ተብሎ እንደሚገለጽ ጋይስ that's it I don't know። እንደዚህ የምትሉት ክፍታ ወራዳ እኔ ከኤርትራ ነው የወለድኩኝ እኔ እንደዚህ ነው ሆንኩኝ ከዮዳብ ጋር እኮ እንደዛ ስታለቅሽ እድሜ ለኔ ያስቆምኩልሽ እኔ ነኝ። ምንድነው የምታወሪው? እዮዳብን ለምን እረፍ አላለችልኝም በዛ ሰዓት? እዮዳብ እኮ እኔ ነኝ ቤቱ የገባውበት። ከዮዳብ ቤት እኮ እኔ ነኝ መውጣት የምችለው እንጂ እኔ እሱን ማስወጣት አልችልም። እንደዛ ሲከስሽ እነ ጆከር ናቸው የሚተባበሩልሽ በውስጥ። አንቺ እኮ በአደባባይ ላይ ጀግና ያጫውትሻል፣ በውስጥ ደግሞ ታለቅሻለሽ። 30ውን ሰው ትልኪያለሽ። ጆከር ከዚህ በፊት ደውሎ ነው ስሟን እንዳታነሽ ማምዬ በቃ እንደዚህ ናት እኮ በዚህ ወጣው እንጃሉ የሚያወሩልሽ። የገዛ ምትልኪያቸው ሰዎች እኮ ነው ስላንቺ የሚያወሩ የሚተባበሩ። እኔ ጌስ ሚዲያ ላይ እንተናንተናን ይፈራል እንትና ይሄን እኮ ቴሌፎን የራሴ ነው ጋይስ፣ ቴሌፎኑ የኔ ኔትወርኩ የግል ማን አባ ስለሆንክ ነው ምፈራ? ትፈራለህ ይፈራራሉ የሚሉት ነገር ነው። ንግራትበት ነው ስድብ። እናትሽ ትነፋ እግዚአብሔር። እናቴ አባቴ ላይ ቺት ማድረግ ከፈለገች ለምን ሄዳ አትጠይቃት? ምን አገባኝ? እናትሽ ትነፋ። እናቴ ሳትነፋ ነው እንዴ እኔን የወለደች? ድንግላት ብያለሁ እኔ ድንግላት ነው ብል ትነፋ እንድና ትላል። አባቴ ላይ ቺት ማድረግ ከፈለገች ጎ ሂድ ትራይት። ቺት ካንተ ጋር ካረጋሽ ለአባቴ ደግሞ ቶፒክ አደርጋለሁ። አባይ እንዴት ከእንትና ጋር የተኛችን ሴት አብረህ ትኖራለህ? ፍታት ብዬ ነው ማፋታ። ከዛም ትመጣለች እናቴ ዩቲዩብ ትከፍታለች። እቺ የተረገመች አፋታችን ትላለች። ቶፒኩ ይደራል ማለት ነው። who cares guys? በጣም የሚገርመኝ እንትናን ይፈራል። እንትና ጆከር እኔ ሳልፈቅድለት እዚህ ቤት ይግባ ጆከር ማን ስለሆነ ነው? የኔ ኮምፒውተር ነው፣ የኔ ቴሌፎን ነው፣ የኔ ኢንተርኔት ነው። ማን ጋዴም ተኔ ጋይስ እንደዚሁ ከሩቅ ነው ገና አስቤው ራሱ ከሰው ጋር መጣላ። እንትና የሆነ የምትፈሩት ሰው ማን ነው የምትሉት? አው ሚዲያ ላይ ምትንበጫበጩት ዝም ብላችሁ just kick out ነው እኮ ጋይስ። who is ምንድነው? ማን ስለሆነ ነው he control you? who is? የሆነ የመርመጥመጥና የመልከስከስና ቂጥ የመላስ አባዜ ባይኖርብህ ማንንም አይፈራም። ማንንም ምንም አያደርግ። this is my computer ሲመጣ ኪክ አውት አደርገዋል። ኪክ አውት ነው ማረጋት ማንኛውም ሰው ቢሆን ማለት ነው። ማን ስለሆነ ነው ማለት ነው? በጣም ከማናደኝ ነገር እንትና ሲፈራሩ ሳይ ነው ግርም የሚል። ኩይዝ ምትፈራው ከሆነ ዘላለም ዓለምን እንዳታየው አታወጣውም እንዴ ከቤት? የማንንም ቀላዋጭ ደግሞ እጅ መስጠት እኔ ምን አገባኝ? ግን ተግማምታችሁ የመኖር አባዜ ነው የማይባችሁ። በነገራችን አበሩልሽ ለምን ስለምታለቅሽባቸው አሁን ሚኒት ቆይተሽ ዘግተሽ ታለቅሻለሽ። አንቺ እመኚኝ ነው የምልሽ፣ እመኚኝ ታለቅሻለሽ። እንዳታለቅሽ እኮ ነው የሚቆጣጠሩሽ እየገቡ እነዚህ የሚስቁብሽ ሰው እንዴ። ሄለን አዛዞ ከተማ ላይ አባቷ ሰክሮ በየመንገድ ላይ የታክሲ ይለምናል። እዚህ ለጉቺ 5 አንበሳ ታወርዳለች። አሁን የአባቷን ቴሌፎን ስጡኝ፣ እንደ ሳምሪ አምጡት ጋይስ። ለምን ያላወጡት ግን? ሂደ አንቺም የማይሆን ኬዝ ነው የተሰጣሽው። የኤርትራ ኬዝ ካለው እኮ የአይን ከለር አላማረኝም ያለው ጊዜ ነው ከሀገር የወጡት ማለት ነው። ምክንያቱም ከመለስ የአይን ከለር የሚለው ፖለቲካ ተመችቷል። እንደዚህ ለስደት ወረቀት ለማግኘት እነሱ ውጭ ሀገር ሆነው አባትየው አዘዘው ላይ የሚቀመጥበት ምክንያት ያለ አይመስለኝም። ጀስት ፎር እንደ ዩናይትድ ኔሽን ካወራው ማለት ነው። አይ አልሄድም ካላችሁ ደግሞ ያ አሜሪካ እንደሚኖር እንደዚሁ አስባለሁ። ለምን
የኤርትራ ኬዝ ነው ከሀገር እንዲወጡ ያደረጋቸው። ይሄ የአይን ከለር አያማርኝም የሚለው ፖለቲካ አልነበረም እሱ ማለት ዳኛ ጣጤ ምናምን ይባላል ቅጽል ስሙ አባቷ እዚህ ነው የአሜሪካ መሆን አለበት እንዴት ነው የማይወጣው ቤተሰብ ሙሉ ወጥቶ ኬዙ እኮ ዋናውን እኮ እሱ ነው ከኤርትራ ያ በሱ ሰበብ ነው እናትየው የምትወጣው ሚስቱ ናታ የልጆቹ እናት ናት ያ ፎር ጄኔራል አሁን ጎንደር ላይ ሰክሮ ይንገዳገዳል ብቲ እንደ ዩናይትድ ኔሽን እና እንደ ቤተሰብ ስደተኛ አይምሮዬ አምኖ ይቀበል አሜሪካ ላይ ሰክሮ ይንገዳገዳል ብቲ ይሻላል ነው ጎንደር ላይ ለምን የሚወጡትም በሱ ምክንያት ነው በአብርሃም ሰበብ ያ በአብርሃም ሰበብ ለምሱ ነው ኤርትራ እና ቤተሰቡን የመውሰድ መብት አለ አቴንሽን ያገኘሽ መሰለሽ እንዴ ማንንም ዝምባም እየሰበሰብሽ ስስቂ እኔ አጋዥ አልፈልግም አልወድም ነው ምንሽ አልወድም ራሴን ድፌን ለማረገው እንትና የልልቴናት እና ከዚህ በፊት አትተዋወቁም እንዴ የሰፈር ልጅ ስትሆኑ አንቺ አይደለሽ እንዴ ፍሎሪዳ እንደሄደች ያወራሽን ወይዘሮ ቤታ እኮ እንደሄደች እኮ እሱን አትክጁ ሪካርድ ይውጣ ለምትዩ እኔ እንደዛ አይነት በስ ማሜ ግን ቤታን ዛሬ ወይዘሮ ሁላ ጨምረሽ ቤታ አልሻት ትንሽ ቆይተሽ ተጨምሪያለሽ ችግር የለው ታረቅሽ እንዴ የሚያሳነው ታረቁ ጋይስ ታረቁ በሐሳብ ታረቅሽ ወይዘሮ ቤታ ያልሽ ማውራት ጀምርሽ ነገ ደግሞ ቤታ ያልሽ ሰልጀሪዋ አጭሯ ምናምኗ ያልሽ አልነበረም እንደምታወሪው ለምን ነው ቤታዬ ብለሽ ጠራሽ ወይዘሮ ሁላ ጨምርሽ ባስ አይደለም አለ ደግሞ ከፈለክሽ ደግሞ ፍሎሪዳ ሄዳለች ብለሽ እኮ የነገርሽን አንቺ ነሽ ወዴት ነው የምትሄጂው ቤታ እንዴት ተብላለች ስልሽ እኮ አዎ ፍሎሪዳ ሄዳለች ፍሎሪዳ ደግሞ አንደኛ የሚሰራበት ሀገር ነው ምንድነው የምታወሩ ስለ የትኛው ነው የደበቅሽው እኔ አሁንም ከሷ ጋር ትጣያ አያገባኝም ግን የምታወሪው አንቺ ነሽ እንደዚህ ሳይለንት ኪለሮች አላችሁ ናይስ መስላችሁ ሰውን ጥርስ እየሰጠ በጣም ከሚያስጠላኝ ነገር እኔ ስዊት የሆነ ሰው ያስጠላኛል ይሄ ልብ እየሰጠ የምትገጫጩት ነገር አለ ጋይስ እንትን ዳይመንድ ወረደላት ጉቺን በጣም የሚቃወሙ ሰዎች አሉ ማለት ነው ጊፍት ስክሪንሻቱ ሪካርደሩ ከነ ስክሪንሻት ነው ከነ ቴክስቱ ነው ሪካርድ የተደረገው እንደነዛ አይነት ሰዎች ናችሁ ዳንጀረሶች ደግሞ ሰውን ስትጣሉት ነው እኔ ግን ቴክስተሮች ሁሉ ቦታ ላይ ትክክል የሚሆኑት ነገር ነው ግራ የሚገባኝ እዛም ሄዱና ጊፍት ይሰጣሉ እዚህም ሄዱ ጊፍት ይሰጣሉ ሂጅበት ይላሉ ከዛ አንተ ሂጅበት ስትባል አንተ ብቻ በሐሳብ የተስማማ መስሎ ሞራል ይሰማል ግን ወጣ ብለ የሆነ ቦታ ስታይ አንተም ስትረገጥ ሂጅበት ይያሉት ነው ለካ ግራ ነው የሚገባ you confused እናቴም በጣም ነው confused ምታውቁት እዚህ ድረስ እውነተኛ ሰው ማንነትሽን እንዳቅ ስለፈለኩ ነው ፑሽ ያረኩሽ ይሄ ነው ያንቺ ማንነት ልንገርሽ ትክክለኛ ስትጣሉ ሰዎችን የምታቋቸው እዚህ ላይ ነው በቃ ዳሴት ናይስ ሰው በበላበት ይጮዋል እኮ አንቺ እኮ ውሻ ነሽ ውሻ እኮ ነው ውሻ ማይገልጽሽ ወንዳህያ ሆዳም ነሽ ዳኒ በዛ መጠን እንደዛ ከችግር ያወጣሽን እኮ በጃዙር የምታስረግጩ እኮ አንቺ ነሽ ወንድምየው እያልሽ አንቺ ሌባ ደምሽ ይቀዳ ደሜ ወንድሜ እያልሽ ዳኒ ረዳሽ እንጂ ካንቺ ምንም አይነት ጥቅም ይፈል እንዙር ኔቨር ጊቭ አፕ አርገሽ በልተሻት ከፖርሳ እስከ ፐርፊውም እስከ ምናምን በልተሽ እኮ ትዳራኔ ልትበትኝ የተዘጋጀሽ ሴት እኮ አንቺ ነሽ ዴቪልና ኤቭል ይወረሰሽ ተምረናል እኔ የተማረ ሰው ግን እኛ አልተማርንም ቲክታክ ላይ ቁጭ አለ እናንተ የተማራችሁት ምን እየሰራችሁ ነው እዚህ ጋር እንግሊዘኛን እንደ ዕውቀት የምታዩ የተማረ ሰው ደግሞ የመጨረሻ ፒኤችዲ ደናቁርት ካልሆነ በስተቀር የተማረ ሰው በዚህ መጠን ይወርዳል ስለየትኛው መማር ነው የምትነግሪኝ ስለየትኛው ትምህርትሽ ነው የምትነግሪኝ ስለየትኛው አባትሽ ጀግና ፓይለት ነው በዚህ ወርዶ የምትይ ምን እየሰራሽ ነው ታዲያ እዚህ ጋር እኛስ አልተማርንም አንቺ ከተማርሽ እንግሊዘኛ ዕውቀት ነው እንዴ ዕውቀት ነው ወይ እንግሊዘኛ
ሀብሉሽ ለን ማታቂ ደደብ ዜል እንኳን እንዴት መጠቀም እንዳለብሽ አስታውሽ እንጂ አስታውሽኝ እኔን ማሜ አስታውሽኝ እየተሰዳደብን ነው ግን አንዳንድ ነገር ዞር ብለሽ ቴክስትሽን ቆይ ሰው አጣላለሁ እሺ ጊፍት የሚሰጧትን ስሙን ዝርዝር ነግራችኋለሁ እሺ ቆይ እሺ ምን ቴክስት እንደተደራረግን ማን እንደሆንኩኝ እኔ ምን እንደሆንኩኝ እህቶቼ ሲሰርቡኝ እኮ የገባሽው እኮ እህቶቼ እኮ የተጣሉት ከኔ ጋር የልጆቼን አባት እንደ እህት ተሰምቷቸው ለምን እህቴን እንዴት አረጋታለህ ብለው ሲናገሩ ነው እንጂ እኮ እህቶቼ እኮ እኔን ጠልተውኝ አይደለም የተሰዳደብነው ምንድን ነው የምታወሪ ስለ የትኛው ነገር ነው ድፌ እንዲያረግሽልኝ ኦፍ ኮርስ በዛ ሰዓት ገብተሽ ቤተሰብ እንደዚህ አያረግም ብለሽ ተናግረሻል ይሄ እኮ ማይካር ነው አደባባይ ላይ የተደረገ ነገር እኮ ነው ምንም የሚደበቅ ነገር የለው ስትት ቤታ ማሜ ቆይ እንዴ ሽንቴን ሸንቼ እመጣለሁ አንዴ ወሬ አቁም ይሏታል ጋይስ አሉ ግን ይሄ እንዲህ ነው እያላችሁ የምትመጡት ነገር ስለኔ ልጅ አባት ለማውራት አንደበቱም የለሽም በቃ ይታደሉታል እንጂ ምን አይሉትም ይባላል that's it this is my life ግን it's okay ብዬ ተቀብያለሁ ምን ልሰድበው ነው እሱ ደፋር ነሽ ልትናገሩ ማንንም ሲናገረው አሁንም ነው ምልሽ አለው እኔ ማንንም የፈለገ ነገር አያረገኝም በሱ ነው እኔን ልታገኘኝ የምትቺ ያ ደግሞ አለማወቁ ነው በቃ it's okay ብዬ ተቀብያለሁ that's it ከዛ ውጭ እኔ ማሚ ምን አባሽ ታመጭብኛለሽ ምንድነው የምታመጡብኝ እኔ ለምን ካለኝ ምን ያስባችሁ ነው ታዲያ ምን እየጠበቃችሁ ነው ከና እንዴ ቫይብሬሽን 25 አበባ ላከላት ቫይብሬተር ከዛም በአማርኛ ከጎን የሆነ ስም አለ እሱ እንትን ነው አጭር ሆኖ አይታየም 25 አበባ ይሄው እየላከላት ይት አንተ ከናንተ የበለጥኩ ነኝ እንጂ ከናንተ የወረድኩ አይደለም እኔ ማሚ አውዝ ብለም ነሽት ይሄ ሰውዬ ግን ትላንትና ጉቺ ጋር ማይክል ያልነበረም እንደ ሙዚቃ የከፈተ ታይ ትዋደዳላችሁ የሚለው አይደል እንዴ እግዚአብሔር እንግዲህ ጉቺ ከተሳደበች በኋላ ነው አሁን እሷ ማሚ የገባችው ናይ 25 አበባ ይኸው ቫይብሬት አንቀጥቀጥ ፋኖ ይላል ይኸው ሴንት ቱ ማሜ ነው የሚለው እኮ ቴክስት ላይ ራሱ ይኸው ያ 25 አበባ ላከላት በኮንፊደንስ ነው ማውራሽ በኮንፊደንስ እንደገና ይደግማል ይኸው ዝም ብሎ ይዳል አበባ ሰካራ ሁላችንም እንዲገባ ነው አንድ አበባ ነው የምትልከው ምናምን እንደዚህ እንትን ነው እንዴ በነገራችን ላይ ሁለቱም ሰዎች ጓደኛ ናቸው የሚሉ ሰዎችን እንዳታምኗቸው እሺ በነገራችን ላይ ገባችሁ አንድ ሰው ለሁለት ሰው ጓደኛ ከሆነ እንዳታምኑት ለሁለት ሰው ጓደኛ መሆን አይቻልም እሱ ሁለት ጓደኛ አለው አንተ ግን አንድ ጓደኛ ነው ያለ ገብታችኋል አሁን ለምሳሌ ነው ነግራችሁ ጉቺ ምሳሌ ነው ሌላ አይደለም አሁን ለምሳሌ ጉቺ የማሜ የቤታም ጓደኛ ናት ቤታ ጓደኛዋ ጉቺ ብቻ ናት ማሜ ጓደኛዋ ጉቺ ብቻ ናት ጉቺ ግን ለሁለቱም ጓደኛ ናት ያ ማለት ጉቺንም ሄዳ የምታይበት ጉቺ እንትናንም የምታይበት አለ እንትና የምታይበት አለ ገባችሁ አንድ ሰው ለሁለት ሰው ጓደኛ መሆን ውሸት ነው እሺ አንተን ሊታዘበ አንተን አሳልፈው የሚሰጥ ሰዎች ናቸው እሺ ዶንት ቢሊቭ እንደዚህ አይነት ሰዎች ምሳሌ ነው አሁን የነገርኩት ጉቺና ምናምን ያልኩት እሺ ያ ዶንት እንትንዳት አንድ ጓደኛ እኔ ደርሶብኝ ሁላ ስላየው ነው ሎጂኩም እንደዛ ነው ወይ የጋራ ግሩፕ ካልሆናችሁ ጓደኛ ካልሆናችሁ አንድ ሰው የሁሉ ሰው ጓደኛ ከሆነ አንተን ሊታዘበ አንተን መረጃ ምናምን ይዞ ከሌላው ጋር የሚያወራ ነው እንጂ ጓደኛ እንዳልሆነ ወቅ እንዳ ፈልገ እንዲታዘበ በር እንደከፈትክለት ቁጥር ያ እሺ በፍጹም እንደዚህ አይነት ሰዎች በህይወታችሁ ካሉ አንተ ማትግባባውን ሰው ጋር እሱ ጓደኛ ሆኖ አንተ ጋርም ጓደኛ ነው ብሎ አንተ ጋርም የሚመጣ እነሱ ጋርም የሚሄድ ከሆነ አንተ ለከነሱ ጋር ምንም ማትግባባ ከሆነ ያ ሰው አንተ ጓደኛ ሊሆን እንደማይችል ነው ስለሱ ስላንተ መጥቶ ያወራልን እዛም እንደሚያ የት ነበርክ ሲባል ሁማኒቲ ጋር ነበር ምን ይያረክ እንደዚህ ያረኩ አየ እንደዛ ነው የሚሄደው ያ
ጓደኛ ከምታረግ ዝም ብለህ ብታውቀው ይሻላል። ሃይ ኤንድ ባይ ገባህ? ሃይ ኤንድ ባይ እንሰክራለን። ስለ የትኛው ቂጥ ነው የምታወሩት? ስለ የትኛው ቂጥ እንዴ? ሴቶች ተቀየራችሁ እንዴ ወደ ሌላ ነገር? እንዴ ቂጤን አልወዘውዝም። ማሜ ሲባል የልጁ አባት ነው ስድባችሁ። ማሜ ሲባል ቂጧን ተወዘውዛለች። የስ እኔ ልዝናና ነው የምገባው፣ ግን እንዳንቺ እያስገባው ናሳመኝ በዚህ ወጥቶ አቴንሽን የምፈልግ ሴት አይደለሁም። አቴንሽን ብፈልግ እኮ ስንት ሰው ነው እኔ ጋር ሪኩዌስት የሚልከው? ግን እኔ ባውንደር ያለኝ ከሰው ጋር ስቀር የመሰለኝን ሰው በጓደኝነት ሄዱን ጠይቂያት። 5 ዓመቴ ነው ሳቃት ሄለን። አንድ ቀን በሌላ ነገር አውርተን አናውቅም። ሂጂ ትናንትና የሰፈሬ ልጅ ናት የገባችው ደብተር ይዘን አብረን የተማርን ልንገርሽ፣ ቦስተን ላይ የምትኖር ሀብዬ ከልጅነቴ የማውቃት ነው። እኔ የሰፈሮቼ ልጆች ሳይ ሃይድ አላረግም፣ ብሎክ አላረግም። ቢኮዝ የተደበቀ ማንነት የለኝም። ሰፈሬ ነግሬሻለሁ እንዴት እንዳደግኩኝ። እኛ እየተከፈለን የተማርነው አልልሽም፣ ተከፍሎልኝ ነው የተማርኩት። ግን ጠይቂ ነው የምልሽ። ሄደሽ ጠይቂ። እኔ እኮ አልዋሸሁም እኮ የመጣሁበትን አካባቢ። እኔ ጋይስ እዚህ ሚዲያ ላይ አዳሜ ይመጣል ተከፍሎኝ የተማርኩት ይላል። እስቲ ኤቢሲዲን አንብብ ስትለው ጋዴም ሽት ናቸው። አሁን ጂጂን አይታችኋታል? የኛ ጂኒ የሳምሪ ጂጂ የሚለውን ቀይረናል። በነገራችን ላይ ጂጋዮ ሽባባውን በምንጠራበት አፍ እሷን ጂጂ እያልን አንጠራም፣ ጂኒ በሏት። እሺ አሁን ጂኒ አይታችሁ ከሆነ እኔ የወለጋ ሆቴል ቤተሰብ ላይ ስለሆንኩኝ እቤታችን ድረስ መኪና ይመጣል፣ ትምህርት ቤት ያደርሰኛል፣ መጥቶ ይወስደኛል። እንደዛ ነው የተማርኩት ትላለች። እስቲ በምንኛ ነው የተማረችው ብለ አማርኛ ስታነብና ስትጽፍ ብታዩ ሾርሙጣ ብላ ነው የምትጽፈው። ሳምሪናው እቺን ሾርሙጣ መስግባት ለማለት እቺን ሾርሙጣ ብላ ነው የምታወራው። አታውቅም። ለማንበብ እንኳን እንደዚህ ብላ ነው የምታነበው። እንግሊዘኛ እስቲ ስትሏት አታውቅም። እንደምታዩት በኦሮምኛ ተምራ ይሆን በላቲነኛ ብዬ ላቲነኛ ሲጽፉላት አታውቅም። ታዲያ ምን አባቷ ነው በመኪና ስትመላለስ የነበረው? ረዳት ነበረች እንዴ እዛ መኪና ላይ? የኔ ጥያቄ ያም ይመጣል። እኔ ተምሬ ነበር ይላል። እሺ ስትለው ቡና ቤት በር ላይ ተገትሮ ነው የምታዩት። እሷም አሁን ተከፍሎ ነው የተማርኩት አለች ማሜ። ክፉ ያናግራሉ የሚዲያ ሰዎች። ግን አንድ ሰው ስክሪፕቶ ይዞ ነው ሲመጣ አይቻለሁ እዚህ ሚዲያ ላይ። የፈረስ ጥርስ መፋቂያ ትልልቅ መፋቂያ ይዛችሁ ብትመጡ ይሻላችኋል። እኔስ ገና በ12 ዓመቴ ከሀገር ተሰደድኩኝ፣ ስራ ላይ ነው ያለሁት። ግን ዩኒቨርሲቲ ባልገባም የህይወት ላይፍ የገባኝ ሰው ነኝ ብዬ ነው የማስበው። ህይወት ላይፍ ዩኒቨርሲቲ አስገብታ ጠልጥላ ስንቴ ጥላ ያነሳችኝ ሰው ነኝ ብዬ ነው በስነ ስርዓት ማምነው ማለት ነው። እኔ የተማሩ ሰዎች እንዳለ እህትና ወንድሞቼ አይ ቲንክ ውጪ የምታውቋቸው አላችሁ። በተማሩበት ነው የሚሰሩት። የተማሩ ናቸው። እኔ ነኝ በላይፍ በመማር በቃ ተመክቼ በዛው የቀጠልኩት። ዘሴት አንድ እነሱ አንድ ላይ ስለሚኖሩ እዛ ሰፖርት ይደራረጋል። ይሁን እስክሪፕቶ እቤቱ የሌለ ሰው ላይ ይመጣል። እኔ እንትና አስተምሮኝ ምናምን እኔም ቀስ ትምህርት ቤት ተምሬ ነበር። ይሁን እኔ ነኝ ያለ የኔታ ሃሁ ሂ ያለ በዛው እንቅልፋችን ሲመጣ ከጠረጴዛ ጋር ከመሬት ጋር እየተጋጨን ተነሱ ያለ ደግሞ የሱ ዱላ እና ቁንጥጫ አለ። ምጅልግ እያደረገን እያነሳን እያለቀስን ቁንጥጫ ሲበዛብን ወደ ቤት ገብተናል። ሰው ባለው ነው የሚሸነው አባ እስታ ስንተኛ ክፍል ደግሞ ወላ በላቲነኛ ወላ ብርምነኛ እኔ ነኝ ያለ ማመልከቻ ጽፋለሁ። አሁን ተምታታብኝ እንጂ እኔ ነኝ ያለ እኔ ኢትዮጵያ ብኖር ኖሮ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት እንደማይሆን ነው የምነግራችሁ። እኔ ነበርኩም ሆነ ወይም ደግሞ ወስደው እስር ቤት ይከቱኝ ነበር። ቻሌንጅ ስለማረጋችሁ የእውነት ጎበዝ ተማሪ የእውነት ወደ ፖለቲካ ሊሄድ እንደምችል የሚያውቁ ሰዎች ነበሩ። በዛ እድሜ ማለት ነው። ይወት የኦሮሚያ ክልል ፕሬዝዳንት እኔ ነበርኩም ሆነ ከሐረር ተመርጦ የሚሄደው እኔ ነበር። ሄደሽ ጠይቂ እንዴት እንዳደኩኝ። አገር መቀየር ለውሸት ይመቻል። እኔ እንዴት እንዳደኩኝ አብሮኝ ያደገ ሰው ነው። ሰው ደግሞ በየቤቱ የራሱን አይነት አስተዳደግ ሊያድግ ይችላል። ጀብድም አይ ደጀን ሃኒ ልብ ላከችላት
ቁጭ ብለን ነው እስቲ ማን ነው እዛም ሲሄድ የሚያምታታው እዚህም ሄዶ የሚያምታታው እናያለን። ሁላችንም ከስክራች ነው የመጣን። ስደት እኮ ነው እንደዚህ እያሳደደን ያለ ነው። ሁላችንም የመጣ ነው ከስክራች። ስክራች ምን ነበረ ጋይስ? ምንድነው? አንድ እንግሊዘኛ ልማር እስቲ ከማሜ ከጎሚስታ ነገር ልማር። ስክራች ምንድነው? ስክራች ማለት ዜሮ ነው። ዜሮ ነው ከዜሮ ነው። አሁን ተምረናል አላለችም እንዴ? ከመቼ ወደ ዜሮ ትመለሳለች ይባላል እንዴ? ሁላችንም ተምረን የመጣ ነው። አሁን ደግሞ ሁላችንም ከስክራች ነው የመጣ ነው ማለት ሳንማር ማይቦነን የመጣ ነው ማለት ነው አይደል ጋይስ? ስክራች ማለት ለካ ዜሮ ነው። እንግሊዘኛ ትችላለች የሆነት ቀኔው ላን መዘርፈው ማለት ነው። እኔ ዜሮ ብቻ ነው የማውቀው። ሌላ ቋንቋ ሌላ ተገለባባጭ ቃል ምንም አይገባኝ። የእንግሊዘኛ አሽሙር አይገባኝም በነገራችን ላይ ያ ጎሚስታ ቢኖርንማ መቼ እንኖር ነበር እዚህ ሀገር የሰው ሀገር መጣን እንዴ? ዱባይ ላይ ቁጭ ብለሽ የአሜሪካንን ሰው መሳደብ አይከብድም? ግን አቅምሽ አይፈቅድም ነው እኮ ለአቅመ አዳም አልደረስሽም ነው ብትላት አሁን ጋይስ አይከብድ ለአቅመ አዳም አልደረስሽም ነው ብትላት እኮ እንዴ ከባድ ነው እኮ። አንዳንዴ እንደተማረ ካሰብሽ እንደተማረ ፊደል እንደቆጠረ እንተሳሰብ እንጂ እኔ ዛሬም ነገር ጥርብ ያልኩ የጎንደር ልጅ ፋራ ነኝ። በአማርኛ ከሆነ ፋራ ነኝ እኔ። ለምን ደብል ፋራ አልሆነ ጋይስ? በነገራችን ላይ አማርኛዋ ላይ መሳቅ አክሰንቱን ማንቋሽሽ እንደሆነ ልንገራ። ያው አንድ ሰው እኔ አሁን የሐረር አክሰንት አለብኝ ሳወራ አንዳንዴ እንዴት አይነት አማርኛ ነው የምታወሪው? ኦሮምኛም ሳወራ የወለጋ ልጆች እንዴት ነው የምታወሩት ይሉናል ማለት ነው። እና እኔ በአክሰንቷ እንትን አለ። ይሄ አክሰንት ያለንበት አካባቢ የራሳችን እንትን ገባችሁ? ያ ይኸውልህ ተሳስታችሁ በአክሰንት ላይ እንትን ባትሉ። ለምን ሁሉም የመጣበትን አካባቢ ነው የሚመስል። ይኸውልህ እንዳያስጠቅራችሁ በጄኔራል ለምነግራችሁ ለምን ግዴታ አንድ ሰው የአዲስ አበባ አይነት አክሰንት ሊኖረው አይገባም። አሁን የአዲስ አበባ ሰው ጎንደር ላይ ሄዶ ሲያወራ ሊስቁበቱ ላይ ሊችሉ ይችላል። እና ዚሲስ የማወቅና ያለ ማወቅ ምልክት አይደለም። ሶማሌ አማርኛ ሲያወራ የሆነ በጉጉት ነው የምታየው። እንደዚህ የራሱ አክሰንት አለ። ጉራጌ ሲያወራ ብሎ ነው አማርኛ ነው የሚያወራው። እና ዊዝ አክሰንት አይ ሃቭ ኖት ፕሮብሌም። ሰዎች የመጡበትን አካባቢ ነው የሚመስሉት። ዛሴት እኔ ማይንዷ ላይ ነው ችግር ያለው። ማይንዷ የምታምንበት ነገሮች ምናምን ነገር እሱ ነው የሆነ ፋራነሽ ገገማነሽ የምላት እንጂ አክሰንት አለ። አክሰንት ይዝ ከብዙ ልጆች ጋር ነው ምግባብ እና አንድ ቀን አይምሮ ላይ መጣ አልክ ይወት ስቅጥናችሁ ደግሞ የእናንተ ጥግ ድረስ የደረሰ ድሬዳዋን አታሰድቡ ቲክታክ ላይ ቁጭ ብላችሁ ማርያምን ነው የምልሽ። እኔ ከዝኔ ቤቴ መጣ ለደቂቃ ስሰዳደብ በጣም ነው የሚያስጠላ። ማይ ከዝን ቀኔን አበላሸሽብኝ ብላ ጥላይ ነው የምትወጣው የኔ ከዝን። እኛ በፍቅር ስመጪ በፍቅር ነው ራሴን ስነኪን ግን አዋርድሻለሁ። የትኛው አንገት ላይ ነው የምትቆሚው? አረ እንዳንዘላጥጥሽ አንገቴ አንገትሽ ላይ ነው መቃማው። እሺ ጉርድ በርሚል እንስራ ምትመስይ ሴትዮ የፓስፖርት ፎቶ እኮ ነው የምትመስይኝ። በአንድ ላይ ቆማችሁ አንድ ላይ ነው የቆማችሁት። ባይዘዌ እንዴ 10 ምናምን ዓመት ሳይሽ ቁመሽ ማታቂ ሴትዮ የሆነ ሰው ሲቆም አይተሽ አብረሽ የቆምሽ ሰው እኮ ነሽ አንቺ። ተጋግዛችሁ የቆማችሁትን አቋቋም ነው እንዴ ለኔ የምትነግሪኝ? አግዙኝ ተደጋግፈናል ቁመናል አይነት ፊት እንዴ ቆመሽ አይቼሽ ማላቅ እንስራ ይሆንሽ ሴትዮ ቂጡንም ይዘናል። እኔ በቂጥ አላስብም። እሺ በተረከዝሽ የምታስቢ ሴትዮ መልከጥፉ እኔ ያሳበደሽ ኦፍ ኮርስ መልከጥፉ ነሽ። ልትሞቺ ነው እንዴ? አሁን መጣላታችሁን እያረጋገጣችሁ ነው አለ ጋይስ። የኛ ዓላማ መጣላታቸውን ማረጋገጣችን ነው። እሺ ለዛ ነው ምን ሰማው። ለምን መጣላታቸውን እርግጠኛ አስተዛሪ አልሆንም። በነገራችን ላይ አልሆንም። አሁን ማረጋገጫ
አሁን ሰርቲፊኬት ነው ማስረክባችሁ ዚስ እናንተ ስድብ ነው አለምሰሙት ነው እኔ ማረጋገጫ ወረቀት ነው እየፈለኩ ያለው እሱን ያገኘን ያለ ነው እና እስከመጨረሻ ነው ያ እዚህ ብሎክ ነበር ሻቆላ አውጣሽ እሺ አውጣሽ እንዴ ልትሞቱ ነው መልከጥፉ ናችሁ ይሄ ማመን አለባችሁ በቃ ማመን አለብሽ ለምንድን ነው መልከጥፉ የሚባለው እኔ ቆንጆ ነኝ እኮ አይደለም እኮ ወር ለወሬ ስትቾክላ አይታችሁታል እኔ መልከጥፉ ነኝ ብላ ምራቋን ስትውጣ አይታችሁታል ምራቋ አፏስ ሞልቶ የራሷ ስድብ ያሻፍዳታል እንዴ የእውነት ማም ጎምስታ የራሴ ስድብ ሽፍድ ያርግሻል ሰው ምግብ ሲበላ ወይ ምግብ ፊቱ ላይ ሲቀር ያስጎመጀውና ምራቅ አፍ ውስጥ ይሞላል የራስሽ ልትሰደብ ያሰብሽው ስድብ አስጎምዝዞሽ አልሽ የእውነት ይወት ጋይስ እዚህ ጋር ዳብጡ ረበስማ ሰው በራሱ ስድብ ይጎመጀ ይወት እዚህ ጋር ዳብጡ እዚህ ጋር ይወት እንዴ ልትሞቱ ነው መልከጥፉ ናችሁ ይሄ ማመን አለባችሁ በቃ ማመን አለብሽ ለምንድን ነው መልከጥፉ የሚባለው እኔ ቆንጆ ነኝ እኮ አይደለም እኮ ሰው ጋይስ ስድብ የምትሳደበው ስድብ እንደዚሁ አይኗ ላይ መጥቶ አሻፍዷት ማሻፈድ አይደለም አስጎምጅቷት ምን ያህል ምራቅ ቢበዛ ነው ጋይስ እንደዚህ የሚዋጣው ያወራ ያምራቅ ይመጣል ዝም ብለህ ታወራለህ መቼ እንደምትውጣው አታውቅም እና ብላ ነው ረበስማ መዝሙ ተበላሽቷል እንዴ ልትሞቱ ነው መልከጥፉ ናችሁ ይሄ ማመን አለባችሁ በቃ ማመን አለብሽ ለምንድን ነው መልከጥፉ የሚባለው እኔ ቆንጆ ነኝ እኮ አይደለም እኮ እኔ እኮ ቆንጆ ነኝ አይደለም እኮ ትላለች ሁሉንም እግዚአብሔር ነው የሰራው ግን ወጣችሁ እኛን ዲነን በፊልተር ተደብቃችሁ ያዙ ይልቀቁኝ አትበሉ ነው በቃ ቆንጆ ነኝ አንበረዛን ትዩ ገር በጣም ካንቺ በልጣለሁ እኔ በአካል ጠይቄ ያገኘኝን ሰው እከካ ጅኒው ቆለጥ የምትይው የምታስገቢውን ጠይቂው ስለኔ ስለ ጆኒም ስለኔ የ80 ዓመት ሰው ጠብሰሽ እጠብሳለሁ ትይኛለሽ እንዴ ቅድመ አያቴን ጠብሰሽ ይሄው እሱንም አሽከርክረሽ ገፋሹ የሙት መንፈስ ደግሞ እያወጣ ይጫወትብሻል እኔ ጋር እንዳሞክሪ አስለቅስሻለሁ ምንሽ በምክንያት ነው እንኳን አንቺ እቺ አብራሽ ምትጋጋዘው እንኳን አትመልሰኝም ተሳዳቢ ናችሁ እንጂ አንድ አይነት እኔ እንዲያውም ከጎንደር መጥቼ እምሳደብ እኔ ነኝ ያውም ስለነካችሁ እስቲ የትኛው ጎንደሬ ነው እየወጣ የሚሳደብ ንገሪ እስቲ እኔም ስለደረሽብኝ እናንተስ እሷንም ስናቃት ከመጀመሪያው እንደዚሁ የወርዷ የሚያስጠላ ወርድ የምትጠቀም አንቺም ስትሳደቢ እነዳልቻ ጋር በግሩፕ ገብተሽ የምትሳደቢ የዛሬ ስንት ዓመት ትታወቂያለሽ የትኛውን ነው ቅዱስ የምትጫወችብኝ አደባባይ ላይ ወጥሽ ጀግናን ያሳደገኝ እኔ ጀግና ልጅ ነኝ የተማረን የወለደኝ እነ ሞጣ ይመስክሯል ስላንቺ ጀግንነት እድሜ ለሞጣ ሞጣ ይልም እንዳራስ እኮ እኔና ስላንቺ ታሪክ ለመቀበል ኢዚ ነው ልንገርሽ ቴንኪው በይ በአካባቢሽ ሞጣ ለምን ነው እዚህ ታሪክ ውስጥ የሚገባው ጋር ያልገባኝ ነገር ሞጣ ከመቼ ወዲህ ነው የሴቶች ቂጥ በሱ ጋር የሚያልፈው ኮንትራባንድ አመላላሽ ነው ይሄ ሰውዬ ደንገጎ ነው ምንድነው ገባች ማንኛውም ኮንትራባንድ ነገር ወደ አዲስ አበባ ሆነ ወደ ድሬዳዋ ከሐረር ለማምጣት ከጂጂጋ ከጅቡቲ ከመጣ ደንገጎ ላይ ተፈተሻለህ ደንገጎ ነው እንዴስ ሞጣ የደንገጎ ነው እንዴ ምን አገባው ዙስ ሞጣ ቂጥ ሲባል ሞጣ የሚጠየቀው ነገር ያኔ የቢኒ ቂጥ የቢኒ ያቺ ቦክሰኛው ዳንሰኛ የሚባል የሱ ሚስተር ሞጣ ጋር ሁሉም ቂጥ አለ ብሎ ሲሉ በጣም ይገረመኝ ያኔ ለምን ሞጣ እዚህ ነገር ውስጥ ያለበት ዱባይ ጊዜ ሞጣ ጉቺን አግኝቷታል ቢያገኛት ታዲያ ሻይ ቤት ምናምን ነው የሚያገኛት እንጂ መኝታ ቤት ውስጥ ነው እንዲያገኛት ሃይ እኔ ዱባይ ያለም የሆነ ሀገር ሰው ባገኝ ያን ሰው አውቀዋለሁ ማለት ነው መልኩን ልታዩ በቃ እንደዚህ ልታዩ ትችላለህ አለ ፊልተር ውስጡን ታውቀዋለህ ምስጥሩን ታውቀዋለህ ማለት ነው ሃይ ቡና ቤት ነው እንዲያገኛት ወይም ደግሞ አልጋ ላይ ነው እንደተገናኙት ምን ማለት
ያሉ ሰዎችን እነ ግርማሞን ቴንኪው ባያቸው እኔ ግርማሞን እንዴ ስለኔ የሚያውቀው ነው ሞጣ ነው የሚያውቀው ወይስ ይወዳል? እኔ ከማንም ጋር ማሜ ውስጥ ላይ መታያትና ውጭ ላይ መታያት አንድ አይነት ሴት ነች። ምንም የተደበቀ የለም። ፍቅር ስትሰጪኝ ፍቅር እገጭሻለሁ፣ ስታስጠይኝ ታስጠይኛለሽ። ይሄ ግን ትክክለኛው ማንነትሽ ነው ዛሬ ወጣው ዳሴት እዚህ ደረጃ